እልልል ቤተሰብ እንኳን ደስ አላችሁ ቤተሰቦቻችን። እንግዲህ ሄርሜላና አብርሽ ታርቀዋል ማለት ነው። ሄርሜላና አብርሽ ታረቁ፣ ተስማሙ። ተንበርክኮ እጇን ሲስሙ አይታችሁታል። ጣቷን ሲስሙ አይታችኋል። ተንበርክኮ እንዴ! አብርሽ ከልቡ ነው የሚያፈቅራት። አብርሽ ልቡ በሄርሜላ ፎንቃ ፉንቅቅ ነው ያለው። ፉንቅቅ በተቀመጠበት ቦታ ፎቀቅ ሳይሆን ፉንቅቅ ነው ያለው። ሌላው ደግሞ ሚኪና ማርቲ የሄርሜላ እህቶች ባይዘዌ፣ በዚህ አጋጣሚ ለዩቱብ እንዳይመስላችሁ እሺ፣ ትክክለኛ እህትና ወንድሞቿ ናቸው ለሄርሜላ ማለት ነው። ትክክለኛ የእውነት በትክክል የአንድ አባት የአንድ እናት ልጆች ናቸው። በዚህ አጋጣሚ ያው ልንገራችሁ ብዬ ነው። አንዳንድ ጊዜ ለዩቱብ ዝም ብለው አንዳንድ ሰዎች እህቴ ወንድሜ ስለሚሉ ነው። ግን ሴቷ ማርቲ ታላቅ እህቷ ስትሆን ሚኪ ደግሞ ታናሽ ወንድሟ ነው ለሄርሜላ ማለት ነው። ጋይስ በዚህ አጋጣሚ ልንገራችሁ ብዬ ነው ማለት ነው። እና ዛሬ አብርሽ አይታችታል ጋይስ፣ እንዲህ ሲሄዱ አንድ ላይ እያለ እንዴት ይዟት እንደሄደ አይታችታል። እኔ እኮ እሷን ሲያገኝ ምን አይነት ፍቅር እንደሚሰማው ምን አይነት ፍቅር እንደሚለው ነው የሚገርመኝ። ለሷ ያለው ነገር የተለየ ነው። ለሷ ያለው ነገር የተለየ ነው ጋይስ። ምንድነው? ቆይ ጋይስ ምንድነው እንደዚህ ፍቅር ፍንቅቅ ያደረገው? ምንድነው የቀመሰው? ምንድነው? እኔ የምላችሁ ምንድነው የቀመሰው? እኔ ምን እንደቀመሰ አላውቅም። እንግዲህ የምታውቁ ካላችሁ ሹክ በሉን። እና አብርሽ በጣም በሄርሜላ ፍቅር ፎንቀቅ ብለዋል ማለት ነው። ይማችህ ያራዳ ልጅ። እኛ የምንፈልገው ሰላም እንድትሆኑ ነው። እንግዲህ ሩታ እንግዲህ ምንም ማድረግ አይቻልም። ሩታ እንግዲህ እኛ ምንም ልንተባበርሽ አንችልም። ጮህን፣ አብርሽ እባክህ ተመለስ ብለን ለመንን፣ ሽማግሌ ላክን። ያላልነውን ጠይቁን እስኪ። ወይ ፍንክች አለ ወይ ፍንክች አቶ አብርሽ ወይ ፍንክች። እኔ አልፈልግም አለ። ለምንድን ነው? ሰላሜን አግኝቻለሁ ከሄርሜላ ጋር ሲሆን። እንዴ ሩታ ትስተካከላለች፣ ጸባዩን ታስተካክላለች። እባክህ ለምን እንደዚህ ታረጋለህ? ለምን እንደዚህ ትሆናለህ? ተብሎ ሲጠየቅ እኔ ሰላሜን እፈልጋለሁ፣ እየሄድኩኝ ልጄ ነው ያለው። ከዛ በተረፈ ግን እኔ ምንም መረበሻ አልፈልግም አለ እላችኋለሁ። እና አሁን ያው እንግዲህ እንደምታዩት ዛሬ ተንበርክኮ እጇን እየሳመ አይታችኋል፣ ቀለበቱን እየሳመ ወይ ፍቅር። እኔ የምላችሁ ጋይስ ይሄ ፍቅር ግን እየጨመረ አልመጣም? በጣም ነው የጨመረው፣ እጅግ በጣም። እስኪ ልመርቃችሁ፣ የእውነት የመዳም ቅመሞች ምርቃት እንኳን ብዙም አልችልም፣ ግን ልመርቃችሁ። እናንተም ያማረ የሚጣፍጥ ልክ እንደዚህ አሁን እንዳየነው አይነት ፍቅር ጥፍጥ የሚል ተቀምሶ የማያልቅ ፍቅር ይስጣችሁ። ለመዳም ቅመሞች ብቻ፣ ለስደተኞች እህቶቼ ብቻ ነው ይሄንን የምለው። ምክንያቱም በብዙ ውጣ ውረድ ውስጥ ሆነው ነው ይሄንን እንትን የሚያዩትና ይሄን ፍቅር የሚያዩትና እናንተም ሀገራችሁ ገብታችሁ እንደዚህ ያላገባችሁም ጥሩ ትዳር አፍቃሪ ወንድ ለፍቅር ሟች የሆነ ወንድ ይስጣችሁ። በኑሮ በሁሉ ነገር አስደስቶ የሚያኖራችሁ ወንድ ይስጣችሁ። ያገባችሁ ደግሞ ባላችሁ ስኳር ይበላችሁ፣ ይጣፍጣችሁ። በቃ እና የነዚህ ልጆች ፍቅር በጣም አሜዚንግ ሆኜበታለሁ። እውነት በጣም ነው የገረመኝ። ምክንያቱም አብርሽ ሲለምን በውስጥ ራሱ በሽማግሌ ሲጠየቅ ኖ አልፈልግም፣ እኔ ሰላሜን አግኝቻለሁኝ፣ ፍቅር ገና አሁን ነው የገባኝ፣ ፍቅር ገና አሁን ነው የገባልኝ እያለ ነው። እንግዲህ በዚሁ ከቀጠሉ እንግዲህ ሄርሜላና አብርሽ የልጅ አባትና የልጅ እናት መሆናቸው አይቀርም። በቃ ይሳካላችሁ ነው የምለው። ምክንያቱም አንዳንድ ጊዜ ሰዎች በትዳር ካልተስማሙ ግድ ነው መለያየት፣ ግድ ነው ጋይስ፣ ግድ ነው። የማይስማሙ ሰዎች ይለያያሉ። ሩታና አብርሽም ልክ እንደዛ አይነት ነገር ነው የተፈጠረው። አልተግባቡ፣ ተለያዩ፣ በቃ አልተስማሙ። ከሄርሜላ ጋር ተግባባ፣ ሊጋቡ ነው ማለት ነው። በቃ ይሄ ነው ያለው እውነታ። እንግዲህ ሄርሜላና አብርሽም እንግዲህ ውለዱ ክበዱ። ሩታም ደግሞ እርጉዝናዋ እውነት እንዳልሆነ ትክክል እንዳላረገዘች የውሸት እሱን ለመያዝ ያደረገችው ጥረት እንደሆነ አንዳንድ መረጃዎች ወጥተዋል። ሄደው ተመርምረው ነበረ። እንግዲህ ሩታም ይሄን ነገር አቁሚና በቃ ወደ ራስሽ ህይወት ተመለሺ፣ ማለት በቃ አትለማመጪ፣ ኩሩ ሁኚ፣ ካልፈለገ አታስገድጂው። ለምንድን ነው የምታስገድጂው? አታስገድጂው። አልፈለገም፣ በቃ ከአንቺ ጋር መቀጠል አልፈለገም። ልጁ ሰላሜን አግኝቻለሁ ካለ ሽማግሌ ተሰብስቦ ጠይቋል አይደለ? አስጠይቀሽው እኔ ሰላሜን አግኝቻለሁ አልፈልግም ካለ ምንም ማድረግ አይቻልም። ምን ማድረግ ይቻላል ጋይስ? ምንም ማድረግ አይቻልም። ስለዚህ አታስገድጂው። በጣም እንዲጨነቅ በጣም እንትን እንዲል አታድርጊው።
በቃ ይሄ ነው ልልሽ የምችለው ሩታ። አንቺም እንግዲህ ፈጣሪ ይርዳሽ፣ ለአንቺ የተሻለው ለልጅሽ ጥሩ በቃ ጥሩ አባት የሚሆን ወንድ ይስጥሽ። አባት አለው በእርግጥ ግን ያው አብሮሽ ካለ ያው ልጄ ነው ብሎ የሚያምን ወንድ ይስጥሽ፣ እንደ ልጁ የሚያይ ወንድ ይስጥሽ። ከሄርሜላና ከአብርሽ ግን ራቂ፣ ጊዜሽን ተጠቀሚበት። የእኛ ውድ እህት ሩታ እንወድሻለን፣ ምንም ማድረግ አንችልም። ብዙ ጊዜ መክረንሻል። ተይ በጸባይ ያዡ በፍቅር ያዡ ስንልሽ እንግዲህ መያዝ አልቻልሽም። መጨረሻው ግን ያው አብርሽ እንግዲህ በዚህ መልኩ ጥሎሽ ሄዷል ማለት ነው። የሩታ እና የአብርሽ ቤተሰቦች እንግዲህ ውሳኔያችሁን ኮመንት ላይ ያስቀምጡ። ሄርሜላና አብርሽ ግን እኛ ሰው ሲዋደድ ቅር አይለንም፣ ወደፊት ብያለውኝ። ሄርሜላና አብርሽ ሁሌም ወደፊት የምትሉ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ እዚህ ቻናል ላይ ማለት ነው። ጋይስ ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። የክርስትና እምነት ተከታዮች ደግሞ ኦርቶዶክስ እምነት ተከታዮች እንኳን ለጌታችን ለመድኃኒታችን የፊታችን ትንሣኤ በዓል አደረሳችሁ እላለሁኝ ማለት ነው። ውዶቼ እወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከማገኛችሁ ሰላም ዋሉልኝ። ሀሳብ አስተያየታችሁን ግን ኮመንት ላይ አስቀምጡልኝ፣ እፈልገዋለሁኝ። አብርሽና ሄርሜላ ወደፊት፣ በቃ ወደፊት ነው የምለው።